ፈሪ ቡቅባቃ ሊጥ ነኝ ከመሞት መሰንበስ ይባላል ሰማ ያንተ አይነት ሆድ አምላኮች ምግብ ተሰጣችሁ መብታችሁን አይደለም ሀገራችሁን ትሰጣላችሁ ነጥብዬ ቆየች እኮ ተቸብችባ ካለቀች እኛ አይደለም የምንሸጠው ለምንኖርበት እንኳን 20 ኮንዶሚኒየም መች አስተረፉልን ጨርሰውት የለ እንዴ ያንተ አይነቱን ነበር ዘግዝጎ በርበሬ ማለት ወይ አንተ ባትለው የሚውል ሀገሪቷን ቦጥቦጥ ይበሉትን ለአምባሳደር ሹመት እኛ ምስኪን ደሃዎችን ደግሞ ይውል በርበሬ ያጠኑ ሃይላንድ ያጠለጠሉ መቅጣት የነበረ ያለ ወደፊትም የሚኖር ነው እሺ ሲያንስ ነው ያንተ አይነት ወዳሞችን በዱላ ነበር ፈሳችሁ ማስጠጣት ነጥብዬ የምትጠጣውን ፈስ ለማግኘትም እኮ ምግብ መብላት ያስፈልጋል አይደል ዱላ ይገኝጂ ለምትጠጣው ፈስ እንኳን አታስብ አለ ምግብ ታንዛርጧል ያለ ምግብማ በራብ ሆዴ ይጮሃል እንጂ በታችኛው ቀዳዳ ጤጥ ምትል ድምጽም አታገኝም እሺ ግድ የለህም ካንተ የሚጠበቀው እንደ መኪና ጎማ ሆድን በነፋስ መሙላት ብቻ ነው ከዛማ የተለያየ ህብረት ዜማ ያለው ድምጽ ያወጣ እንደ ልብ ታንዛርጧል ይኸውልህ ስለማታውቀው ነገር ከምዘላብድ አላቅም ብለ ማብራሪያውን ለኛ ባለሙያዎች ተውልን እሺ ለባለም ፈሳሞቹ ትቷል ባንተ ቤት አሁን ፈሳ ምናም ብለ ያናናክ ነው አረያ ከበርኮት ነው እርሶኮ አንተ የተባሉ ፈሶም ነው አርጎልኝ ነው አንቱ የተባሉ ፈሳም መሆን አይዞ ያረግላል ጥቅሙ ስላልገባ ነው ባክ አሁን እኮ ፈሲዮል የማንነት መለያው ነው አለሽ